ሳይጠግቡ ያለፈ አንድ የ9 ወር ወንድ ልጅ አላህ ሰጥቶት ነው መጨረሻ ላይ ያለፈውና ትልቅ ኃላፊነት አለብን። ነይቶ አስቡ። እኛን ያስተምራሉ ብሎ ያሰባቸውን ነገሮች በሙሉ እኛን ይለውጣሉ ብሎ ያሰባቸውን ነገሮች በሙሉ አድርጎ ለአኸራ ያለፈው ፐርሶናሊቲው እንዲህ ነው ብዬ አልነግራችሁ። መሐመድ በጣም ኸይረኛ ልጅ ነው። أبشر توفيق أبشر الله يصبر أبشر الله يجنة الله يرضى أبشر توفيق إن شاء الله أبشر وندماجن توفيق الله صبر الله يستر أبشر إن شاء الله أتركز إن شاء الله أبشر السودة ما يقرأوا بيته يدال الله سبحانه وتعالى يعني يوم بيتون الله يسامر لت جنة الفردوس الله يوفقه أبشر إن شاء الله توفيق أبشر ማለት በቃ ያው የተፈጠረውን ነገር ምንም አልሰማንም። ሐታ መታመሙን ራሱ ላይ ምንም አልሰማንም። ድንገት ነው የሆነው። እኔ ሲነግሩ ራሱ የሆነ አንዳንዴ በስህተት ዝም ብሎ አንዳንድ ሰዎች የሰው ስምም ያጠፋሉ እንዲሆነ የሚሉ ምናምን ዝም ብሎ የሚፖስቷል ምናምን እዛ ነገር ነበር የመሰለኝ። ደውሎ ሁለት ሰው ምናምን ሲለኝ በቃ በጣም ተደናገጥኩኝ። አልጠበኩም። በቃ የሆነ የእውነት አልመሰለኝም። ያው እንግዲህ ደውዬ ወንድሞች ጋር ነው የጠየቁት። ድንገት ነው የታመመው ማለት እንደ ጉንፋን ነገር ነበር። ከዛም በኋላ በጣም ትንፋሽ ወደ ማጠር ሆኖ ሆስፒታል ገባ። ከዛ እንግዲህ ያው አላህ የቀደረው ሆነ፣ የወደደው ፈቀደውን አደረገ አላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ነን ወደ እርሱም ተመላሾች ነን። ወላሂ የሚያምር ኺታም ነው የእሱ ሐቂቃ ማለት ኸሚስ ቀን ሁሉም ሰው የሚመኘው ኸሚስን እንደው ሞቱ ኸሚስ ሆኖ ጁምዓ ተሰግዶበት ቀብሩ ጁምዓ ምናምን በጣም ዑለሞች ሀታ ዑለሞች የሚመኙት ነው እና ያማረ ሽኝት ነው የሆነበት። እነዛ ትክክለኛ የአላህ ባሪዎች ትክክለኛ ምስኪኖችን ሲጠቅሳቸው በሰው ፊት መጠየቅ አይችሉም እና መጠየቅ ሁሌ ደግሞ ባየሻቸው ሰዓት አምረውና ተውበው ነው የምታያቸው። ያ መጠየቅ አለመቻላቸው አለ አላህ ጃሂሎች ምን ብለው ያስባሉ? እነሱስ ሀብታም ናቸው ብሎ እንዲያስቡ ያደርጋቸዋል አለ። ለዛውም ጃሂሎች ብሎ ነው አላህ የጠራው። የብዙዎች ሀያት እንደዛ ነው። የመሐመድ ሰይድ ትልቅ መማሪያ ይሆናል ብዬ ነው ማስበው። ሜቢ ፉአድ መልካ አላገባም፣ ችግር የለውም፣ ፋሚሊ አለ። ሌሎች ወንድሞችስ የሀይቃ በትዳር የሚኖሩ አሉ፣ በቤት ኪራይ የሚኖሩ አሉ፣ ሰምቲንግ በጣም በብዙ ነገር የሚኖሩ አሉ። የግድ ሰው ሚዲያ ላይ እስኪወጣ ድረስ መጠበቅ መቻል የለበትም። የሀይቃ መሐመድ ሰይድ አጠገቡ በጣም ብዙ ሀይቃ ነች ከምልሽ በላይ ብዙ ሀብታሞች ነበሩ። ወላሂ በጣም ጓደኛ ነው። ብዙ ሀብታሞች አንዳቸው ሁሉም ያለቀሱት የዋውን አንደኛው 200 ሺህ ብር አስገባ ይልክልኛል፣ አንደኛው 100 ሺህ ብር አስገባ ብሎ ይልክልኛል። እንደዚህ ሁሉም ያዘኑት ያለቀሱት አንድ ቀን እንኳን ጠይቋቸው አያውቅም። ፕሊስ ቸግሮኛል ብሏቸው አያውቅም። ይሄ ደግሞ ከሙእሚን ባህሪ ነው። እንዴት ቸገረኝ ብሎ ይናገራል? አፍሮ ሼም ይዞት ማለት ነው። በጭራሽ ሰው ፊት መቆም፣ ስለ ሰው ችግሩ መናገር አይወድም። ብር
የቪዛ ብቻ ነበር። ትኬቱንም ከጓደኛው ጋር ተጣልቶ ዘንድሮ ካልቆረጥክልኝ ብሎ ተጣልቶ ግብ ፈጥሮ ነው የወጣው። ስለዚህ አላህ ያሳወቀው ነገር አላህ ፋቲማውን እንዲህ ሊያደርገው ነው። እኔ ሌላ ምለው የለም። በቻላችሁት አቅም ማትችሉትም ብትችሉትም አስተባብራችሁ አንድ ቀን የሰው ፊት እኮ አይቶ አያውቅም። ስለዚህ 4 ልጆቹን ኢንሻአላህ እንደተባለው በቻላችሁት መጠን አግዙ ነው የምለው። አላሁ ሱኩት 3 ዑምራ አድርጓል። 3ቱንም ዑምራ አብረን ያደረገ ሱብሃነላህ። በጣም ወደድ ወንድማማቾች ነበሩ። የመጀመሪያውንም ስንሄድ ሁለተኛውንም የመጨረሻውንም ያደረገውን እስኪሄድ ድረስ እኔ ቀድሜው ነበር የሄድኩት። እስኪሄድ ድረስ ቪዛ እየደወለ ፖሊስ አገኘህልኝ እያለ በጣም ሲጨቀጭቀኝ ነበረ። እኔም ነበረ በጣም የተዓጀብኩት ረመዳን 22 ከገባ በኋላ እንደው መሐመድ ሰይድ አሁን እኮ በቃ ጊዜው ሄደብክ። ስለሄደብክ ምን አለ በቃ ከረመዳን በኋላ በፓኬጅ 100 ምናምን ሺህ ብር የትኬት ከምታወጣ በ90 ሺህ ብር በፓኬጅ ለምናል አይሆንም። በቃ ዘንድሮ የግድ መጨረሻ መሄድ አለብኝ ያለ ወደ ምሮ እንደምትቀጠል እንደው መጨረሻ ያለበት ጉዳዩ ማንጊ ነው። መጨረሻ የበለው ፈዋል ዘንድሮ የግድ መሄድ አለብኝ። ሱብሃንአላህ። በጣም የሚያጅበው ነገር ረመዳን 24 ወደ ለቪዛ ረመዳን 23 ወረደለት። ረመዳን 24 መዲና ላይ ተገናኝተን ነበረ። በጣም ስለለው አቀፈኝ አልቀሰ እዛ ያሉ ወንድሞች አሉ። ምስክርነት አልፎኝ ለምን ታለቅሳለህ እለዋለሁ። አይ እንደዚሁ ያኔ መሰለኝ በቃ መዲና ላይ ስለተገናኘ የናፍቆት መስሎኝ ነበር። እሱ መጨረሻው መሆኑን አውቆት ነበር። ምን ያማረ አካሄድ ነው ወላሂ በጣም የሚያስቀና ነው ወንድማችን አካሄድ። ያው ልጅ ሁነን እንደዚህ አብረን በምናሳልፍበት ጊዜ እኔ ትንሽ ከነሱ ቀደም እላለሁ፣ ግን የቲም ሆኖ እናቱ በጣም ተሰቃይተው ብዙ ለፍተው ያሳደጉት ልጅ ነው እና የቲምነትን በጣም የሚፈራ ወንድማችን ነበር እና አላህ ደግሞ ይህንን ነገር ጽፎ 4 ልጆች እንትን ብሎ በመሄዱ በጣም ነው እሱ ነው ከሁሉም በላይ እንትን ያለኝ እና በፊት እንደዚህ ክረምት ላይ ምናምን እንገባ ነበር ሰርከስ፣ እንደዚህ የጥበብ ማዕከሎች ምናምን እና ሁላችንም ሰርተን ስንበተን መሐመድ ሰይድ አይሄድም ነበር እና ወዴት እንደሚሄድ አላውቅም። የሆነ ጊዜ ስጠይቅ እናቱ በጣም ለፍተው ነው ያሳደጉት። የተለያዩ መንገድ አካባቢ ጉልቶችን በማድረግ ንግድ በመስራት ምናምን እና እሷን በቃ ዝም ብሎ ባዶ እጁን ላለመግባት በጣም ሲመሽ ጠብቆ ወይም የሆነች ነገር ይዞ ለመግባት የሚጥር ልጅ ነው እና ይሄ ነገር ደግሞ አሁን በልጆቹ ተደግሞ በማየቴ ነው እኔ ከሁሉም በላይ ትንሽ ስብራት የሆነብን እና እነዚህን ልጆች የመንከባከብ ኃላፊነቱ የኛ ነው። የእሱ አካሄዱ በጣም ደስ የሚል እና በቃ አላህ እንግዲህ ይዘንለት አላህ ነው የሚያውቀው፣ ግን አካሄዱ በጣም ተስፋ ያለው አላህ ጋር የሚቃረብ አካሄድ ነው የሄደው። ግን እዚህ ለቀሩት ልጆቹ ባለቤቱ ግን በቻል ነው እኛ በምንችለው አስተባብረን የሆነ ነገር ማድረግ መቻል አለብን ብዬ አስባለሁ። ይህን ሀሳብ ይዛችሁ ስለመጣችሁ ሁላችሁም ወንድሞች እናመሰግናችኋለን። ከዛ ውጭ መሐመድ በጣም ሲምፕል ቀላል የሆነ ነገርን ይወድ ነበር። ብዙ አያካብድም። ቀለል ያለ ነገር አንድ ነገር ይሆናል ብሎ ቀለል አድርጎ የሚገባ ልጅ ነው። ለዛም ነው መጨረሻውን ካያችሁ ሁሉም ጀማ አንድ ላይ ይህን ያህል መሀባ ይህን ያህል ፍቅር ሰጥቶ የሸኘው። በጣም ልባም ነበር። ምንም በቃ አረጋለሁ ነው የሚለው። ለሀብት ለምናምን ምንም እንደዚህ ቦታ የለውም። ምንም አይሰማም። በትንሽ ነገር እንትን አይልም ነበር እና እነሱ ነገሮች እኛ አካባቢ ያልነበሩና እንደው የምናዳብራቸው ስለነበሩ ሳንጠቀምበት መሄዱ በጣም ነው የሚያሳዝነው። አብረን አድረናል ብዙ አዳሮች። ሁሌም ቢሆን መሰክር አንድም ሌሊት ከሱ ጋር አደርኩ ተነስቶ ለይል ሰላት የሰገደ ቢሆን እንጂ ይህን እድሜ ልኬም መመስከር የምችለው ነገር ነው። ሁሌ 10 ሰዓት በሆነ ሰዓት ተነስቶ ለይል ሰላት ይሰግድ ነበር። ብቻ ስለሱ
everyone's on Nubizzle property. Are you? Nivea Natural Glow with 95% pure natural vitamin C gently brightens your skin for an even tone complexion in